ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎች ከዚህ ለእናንተ እናቀርባለን። ዋና ዋናዎችን በቅድሚያ በአርሲ ሆንቆሎ ዋቤ ወረዳ ሊሙ ለመን በተባለ ስፍራ ጥር 25 ቀን 2018 ዓ.ም ሌሊቱን 13 የቤተ ክርስቲያን ምዕመናን ህፃናትን ጨምሮ በታጣቂዎች ታፍነው ተወስደዋል። ይህ ክስተት በአካባቢው ለዓመታት ሲፈጸም የቆየውን ስልታዊ ግድያና እገታ አካል ሲሆን የማህበረሰቡን ሰላም ለከፍተኛ አደጋ አጋልጦታል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው በሰጡት ማብራሪያ የወልቃይት ጉዳይ በግለሰቦች ወይም በመንግስት ውሳኔ ሳይሆን በህዝብ ፍላጎት በህገ መንግስታዊ የሪፍሪደም ሂደት ብቻ መቋጨት እንዳለበት ገለጹ። ተፈናቃዮችን ለፖለቲካዊ መጠቀም የሚያደርጉ አካላት የነቀፉት ጠቅላይ ሚኒስትሩ ዘላቂ መፍትሄ የሚመጣው በሁለቱ ወንድማማች ህዝቦች መካከል ሰላማዊና አስቻይ ሁኔታ ሲፈጠር መሆኑን በአጽንኦት አሳስበዋል። በፓርላማ ተገኝተው በተለያዩ ሀገራዊ ጉዳዮች ላይ ማብራሪያ ይሰጠዋል። በዚህ ንግግራቸው በተለይ ከኤርትራ መንግስት ጋር ስላለው ግንኙነት መሻከር፣ ከአማራ ታጣቂዎች ፋኖ ጋር ስላለው የድርድር ዕድልና በሰሜኑ ሀገሪቱ ክፍል ስላለው ወቅታዊ የጸጥታ ስጋት ዝርዝር ምላሾችን ሰጥተዋል። በሌላ መረጃ በእስራኤል የሚኖሩ በመቶዎች የሚቆጠሩ የኢትዮጵያ ተወላጆች በኢትዮጵያ በጦርነት ቀጠና ውስጥ የሚገኙ ቤተሰቦቻቸው በአስቸኳይ ወደ እስራኤል እንዲገቡ በመጠየቅ በኢየሩሳሌም ታላቅ ሰልፍ አካሂደዋል። የእስራኤል መንግስት የኤልያ በጀት መዝጋቱን የተቃወሙት ሰልፈኞቹ በጎንደርና በአዲስ አበባ የሚገኙ 10,000 ገደማ ወገኖቻቸው ህይወት አደጋ ላይ መሆኑን ገልጸዋል። ክቡራን ተመልካቾቻችን አብራችሁን ስትቆዩ እነኚህንና ሌሎች መረጃዎችን እንከታተላላችሁ። አብረን እንከታተለው። ምስራቅ አርሲ ለምለምና የእርሻ ምርት ማዕከል የሆነች ምድር፣ ነገር ግን ከቅርብ ዓመታት ወዲህ ይህ የተፈጥሮ ጸጋ በደምና በእንባ እየታጠበ ይገኛል። በሆንቆሎ ዋቤ ወረዳ ሊሙ ለመን ተብሎ በሚጠራው ስፍራ ጸጥታው የአንድ ሌሊት ጭፍራ ሆነ። ቅዳሜን ሰንብቶ እሁድን ለመቀበል በተዘጋጀው ማህበረሰብ ላይ የሞት ጥላ ጠላ። ጥር 25 ቀን 2018 እንደ አውሮፓውያን አቆጣጠር ፌብሩዋሪ 1 2026 ሌሊቱን 13 ሰዎች በታጣቂዎች ተገደው ተወሰዱ። ታጋቾቹ የያንደንዳሆ ቅዱስ እግዚአብሔር ቤተ ክርስቲያን ምዕመናን ናቸው። ከነዚህ መካከል ገና ዓለምን በቅጡ ያላዩ ህፃናት ይገኙበታል። 13 ሰዎች በታጣቂ ታግተው ተወስደዋል። ይግደሏቸው ያኑሯቸው እስካሁን የታወቀ ነገር የለም። ሁኔታው እጅግ አሳሳቢ ነው። ይህ ክስተት አዲስ አይደለም። ከጥቂት ወራት በፊት በቃቅሳ በተባለ ቦታ ከ15 በላይ ሰዎች ታግተው እስካሁን የደረሱበት አልታወቀም። በወረዳው ያሉ 4 ልዩ ቦታዎች ለምዕመናን የግድያና የእገታ ቀጠና ሆነዋል። ነዋሪዎች ወጥቶ መግባት ብርቅ ሆኖብናል ይላሉ። እስከ ዛሬም ቢሆን የታገቱ ሰዎች በህይወት የመመለስ እድላቸው ጠባብ ነው። አሁንም ያሳሰብን የታጋቾች ዕጣ ፈንታ ነው ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየደረጃው ጩኸቷን እያሰማች ትገኛለች። የካቶሊክ ጳጳሳት ጉባኤና ሌሎች የሃይማኖት ተቋማት በኦሮሚያ ክልል በተለይም በአርሲ ዞን የሚፈጸሙ ግድያዎች ሲያወግዙ ቆይተዋል። ሆኖም ግን የክልሉ መንግስትና የጸጥታ ኃይሎች እየወሰዱት ያለው እርምጃ የዜጎችን ስጋት ሊቀንስ አልቻለም። 13ቱ ምዕመናን የት ይገኛሉ? የታቀፈው ህፃን በህይወት ይኖር ይሆን? መልስ የሌላቸው ጥያቄዎች በሆንቆሎ ዋቤ አየር ላይ ተንጠልጥለዋል። ፍትህ ለሟቾች ብቻ ሳይሆን ለታጋቾች ነፃነትና ለቀሪዎቹ ሰላም የግድ ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በምዕመናን ላይ የሚፈጸሙ ጥቃቶች በተለይም ከመንግስት አካላትና ከጸጥታ መዋቅሩ ጋር የተያዙ ምክሮች ባለፉት ጥቂት ዓመታት እጅግ አሳሳቢ ደረጃ ላይ ደርሰዋል። እንደ አውሮፓውያን አቆጣጠር በየካቲት 2023 2015 ዓመተ ምህረት በቤተ ክርስቲያኒቱ ላይ የተከሰተው የሲኖዶስ ክፍፍል ወቅት መንግስት ህገወጥ ለተባለ ቡድን ድጋፍ ሰጥቷል በሚል ከፍተኛ ውንጀላ ቀርቦበታል። በወቅቱ በኦሮሚያ ልዩ ኃይል በሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ላይ በከፈተው ተኩስ በርካታ ምዕመናን መገደላቸው ይታወሳል። የሰብአዊ መብት ተሟጋቾች እና ቤተ ክርስቲያኗ መንግስት የሃይማኖት ነጻነትን ጥሷል፣ የጸጥታ ኃይሎችም በምዕመናን ላይ ጥቃት ፈጽመዋል ሲሉ በይፋ ከሰዋል። በተለያዩ ጊዜያት በሚታወጁ አስቸኳይ ጊዜ አዋጆች ስም የቤተ ክርስቲያኗ አባቶች፣ ሰባኪያና የመብት ተሟጋቾች ለምሳሌ የሰላምና የደህንነት ጉባኤ አባላት ያለምንም የፍርድ ቤት ትዕዛዝ ሲታሰሩ መቆየታቸው ይነገራል። በኦሮሚያ ክልል የሚፈጸሙ ስልታዊ ጥቃቶች በምስራቅ አርሲ ሆንቆሎ ዋቢን ጨምሮ በባሌና በምዕራብ ሸዋ አካባቢዎች የሚፈጸሙ ግድያዎችና እገታዎች ሃይማኖታዊና ማንነት መሰረት ያደረጉ ናቸው የሚሉ ሪፖርቶች በስፋት ይወጣሉ። የመንግስት ዝምታና ቸልተኝነት በቤተ ክርስቲያኗ በተደጋጋሚ እንደምትገልጸው ጥፋቶቹ በሚፈጸሙበት ወቅት የመንግስት የጸጥታ ኃይሎች
ጥቃቱን ለመከላከል ፈጣን እርምጃ አይወስዱም። የታጣቂዎችና የጸጥታ ኃይሎች ግንኙነት በተለያዩ አካባቢዎች በሚንቀሳቀሱ ታጣቂዎች ጥቃት ሲፈጽሙ የአካባቢ አስተዳደር ወይም ፖሊስ ጥፋተኞቹን ለህግ አያቀርብም ወይም አብሮ ይሰራል የሚሉ ቅሬታዎች ከነዋሪዎች ይመጣሉ። በ2025-26 ሪፖርቶች የሰብአዊ መብት ድርጅቶች እንደ ኦፕን ዶር 2026 ሪፖርት ኢትዮጵያ ውስጥ ክርስቲያኖች በተለይም ኦርቶዶክሳውያን በታጣቂዎች ለገንዘብ መጠየቂያ መታገታቸውና መገደላቸው አሳሳቢ ደረጃ ላይ መድረሱን ገልጻሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ ሪፖርቶች ኢሰመጎ ባለፉት 2 ዓመታት ባወጣቸው ተከታታይ መግለጫዎች በመንግስት ጸጥታ ኃይሎች የሚፈጸሙ የህግ ጥሰቶችን ዘርዝሯል። ህገወጥ ግድያዎች፣ በሃይማኖታዊ በዓላትና ተቃውሞዎች ወቅት የጸጥታ ኃይሎች ተመጣጣኝ ያልሆነ ኃይል በመጠቀም ምዕመናንን እንደሚገድሉ ገልጿል። ጅምላ እስራት በአዲስ አበባና በኦሮሚያ ክልል በርካታ የቤተ ክርስቲያን ወጣቶች እና ሰባኪያን የጸጥታ ስጋት ናቸው በሚል ያለምንም ክስ በማጎሪያ ካምፕ መታሰራቸው አረጋግጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ለመንግስት ያቀረባቸው አቤቱታዎች የመንግስት ዝምታ በአርሲ ባሌ፣ በወለጋ ምዕመናን በታጣቂዎች ሲታረዱ መንግስት ዝምታውን መርጧል፣ በድርጊቱ ጀርባ መንግስት እጅ አለበት የሚል ጥርጣሬ እንዲያደር አድርጓል። ተቋማዊ ወረራ በኦሮሚያ ክልል በሚገኙ አብያተ ክርስቲያናት በኃይል እንዲዘጉ መደረጋቸውና ይዞታዎቻቸው ለሌላ አካል መተላለፉ ቤተ ክርስቲያኒቱን ከአካባቢው የማጥፋት ስልት ነው በማለት ሲኖዶሱ በጽኑ አውግዟል። ዓለም አቀፍ የሃይማኖት ነጻነት ሪፖርቶች እነዚህ ተቋማት በኢትዮጵያን በተመለከተ በ2025-26 ያወጧቸው ሪፖርቶች የሚከተሉት ነጥቦች ያሳያሉ። ከፍተኛ ስጋት ያለባቸው ሀገራት ኢትዮጵያ በሃይማኖታዊ ስደት ምክንያት በአስጊ ሁኔታ ላይ ካሉ ሀገራት ተርታ እንድትመደብ ተደርጓል። የጥቃቱ ባህሪ ጥቃቱ ከአክራሪነት ባለፈ ከመንግስት የፖለቲካ ፍላጎት ጋር የተቆራኙ መሆናቸውን ሪፖርቶቹ ይጠቁማሉ። መንግስት የቤተ ክርስቲያን ታሪካዊ ይዞታዎችና ተሰሚነትን ለመቀነስ እየሰራም ነው የሚሉ ትችቶች ይቀርባሉ። የመሬት ይዞታዎች በአዲስ አበባና በኦሮሚያ አጎራባች ከተሞች የቤተ ክርስቲያን ይዞታዎች ለልማት በሚል ስም ሲነጥቁ፣ ቤተ ክርስቲያኗ ግን የተቋሙን ህልውና ለመንካት የታለመ ነው ትላለች። የበዓላት አከባበር ጫና በመስቀልና በጥምቀት በዓላት ወቅት የምዕመናን አልባሳት አርማ ያለባቸውና መዝሙሮች ላይ ገደብ የመጣል ሙከራዎች በመንግስት የጸጥታ አካላት ሲደረጉ መቆየታቸው ውጥረቱን አባብሶታል። ቤተ ክርስቲያኗ መንግስትን የምዕመናንን ደህንነት የመጠበቅ ኃላፊነት አልተወጣም ብቻም ሳይሆን በተቋማዊ ውስጣዊ አሰራር ጣልቃ በመግባትና ለጥቃት አጋልጦ በመስጠት ትከሳለች። መንግስት በበኩሉ ጉዳዩን ሃይማኖታዊ ሳይሆን የጸጥታ ችግር ነው የሚል ምላሽ ይሰጣል። ሌላኛው ጉዳያችን ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡ ጠቅላይ ሚኒስትሩን በተፈናቃዮች ጉዳይ ተናግረው በስፋት ስለ ወልቃይት ጉዳይ አብራርተዋል። ምን አሉ የሚለውን እንደሚከተለው እናቀርበዋለን። መፈናቀልን በሚመለከት ኢትዮጵያውያን በፈለጉት አካባቢ በሰላም ሰርተው መኖር ህገ መንግስታዊ መብታቸው ነው። ማንም የሚሰጣቸው የሚከለክላቸው ጉዳይ አይደለም፣ መብት ነው። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድመው የነበሩበት አካባቢ ይምጡልን ይላሉ። ማን ነው የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ከኢሉባቦር ሸሽተው ትግራይ የሄዱ አርሶ አደሮች ነበሩ። ከዛ የመጣችሁ ሰዎች አጥኑ። ይህንን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከእነርሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ። ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነው፣ በቃ እንመለስ ብለው ተመልሰው ኢሉባቦር አሉ። አሁን እየኖሩ ነው ብለዋል። ወልቃይትን በተመለከተ በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ የኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን የወልቃይት አካባቢ ነው። ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ከወራት በኋላ የተሻለ ያፈራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይን ዘርተው መከራ ዘርተው ችግርን ዘርተው የተፈናቀለን አትሂድብን ብለው ይዘው ማለት ነው። ተፈናቃይ ያልተመለሰ አካባቢ ሰው እንዳይመለስ ስለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉም ሳይሆን ተፈናቃይ መያዣ ያደረጉ ፖለቲከኛ ኢትዮጵያውያን ውስጥ መኖሩን ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉ ልጆቻቸውም ታቅፈው ይለምኗቸዋል። ልክ ብር ስትሰጧቸው ልጆቻቸውን ተቀበል ይላሉ። ከተቀበሉና ከሄዱ በኋላ ወዲያውኑ እነርሱን ይቀበሏቸዋል።
ይሏቸዋል። ያኔ የኔ ቢጤዎቹ ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህ ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የይገባኛል ጥያቄ በአማራና በትግራይ ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኑረው አይኑረው ይህ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ወደ ነበረበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስን ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍሪደም በህጉ አግባብ ይወስን ነው። ማን መወሰን ይችላል? በዚያ ህዝብ ህልውና መሻት ላይ የትኛው ባለስልጣን ነው የሚገባ እዚህ ነው ብሎ መወሰን የሚችለው? በዚህ ምክንያት የወልቃይት ህዝብ እንደ የትኛውም የኢትዮጵያ በጀት መደገፍ፣ ትምህርት ማግኘት ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ። ይህ ጉዳይ በሰላም ቢፈታ ይሻላል። ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባም ከሚል ጽኑ እምነት ነው። እኔም አልወስንም፣ የወልቃይትን ጉዳይ እናንተም አትወስኑም፣ የሚወስነው የዚያ አካባቢ ህዝብ ነው። ለዚያም ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል ብለዋል። በሌላኛው ጉዳያችን የኢየሩሳሌምን ጉዳይ እንመለከታለን። ኢየሩሳሌም በመቶዎች በሚቆጠሩ በእስራኤል የሚኖሩ ኢትዮጵያውያን ተወላጆች በትናንትናው ዕለት በእስራኤል ፓርላማ ኪኒሴት ፊት ለፊት በመገኘት በኢትዮጵያውያን በጦርነትና በግጭት ቀጠና ውስጥ የሚገኙ ቤተሰቦቻቸው በአስቸኳይ ወደ እስራኤል እንዲገቡ የሚጠይቅ ሰልፍ አካሂደዋል። ሰልፈኞቹ እንደሚሉት በኢትዮጵያ በተለያዩ አካባቢዎች በተለይ በትግራይ ክልል ባለው አለመረጋጋት ምክንያት ወደ 10,000 የሚጠጉ የቤተሰብ አባላቶቻቸው ለከፍተኛ የደህንነት ስጋት ተጋልጠዋል። የሰልፉ አስተባባሪዎች የእስራኤል መንግስት ከኢትዮጵያን የሚደረገውን የዜጎችን ፍልሰት ማገዱንና ለዚህ ተግባር የሚውለውን በጀት ማቋረጡን በጽኑ ተቃውመዋል። ፓወር ፎር ኤሊያንስ የተባለው ድርጅት ባወጣው መግለጫ መሪዎቻችን በኢትዮጵያ ባለው ግጭት ሳቢያ ሕይወታቸውን አደጋ ላይ የወደቀውን ወገኖቻችንን ለማምጣት አስቸኳይ በጀት እንዲመድቡ እንጠይቃለን ብሏል። ታሪካዊ ፈላሻ ሞራ ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሻ ሞራ በመባል የሚታወቁትን የቤተ እስራኤላውያን ዘር ወገኖቻችን የሚመለከት ነው ይላሉ ሰልፈኞቹ። እነዚህ ወገኖች እስራኤል በ1970ዎቹና 80ዎቹ ቤተ እስራኤል የተባሉትን አይሁዳውያንን በሚስጥራዊ ዘመቻ ስታስወጣ በኢትዮጵያ እየቀሩ ናቸው። ሰልፈኞቹ ቤተሰቦቻቸው ለበርካታ ዓመታት በመጠባበቂያ ካምፕ ውስጥ መቆየታቸውንና አሁን ያለው የጸጥታ ሁኔታ ጉዳዩን የህይወትና የሞት እንዳደረገው ገልጸዋል። የእስራኤል መንግስት እስካሁን ለሰልፈኞቹ ጥያቄ የሰጠው ይፋዊ ምላሽ ባይኖርም ሰልፈኞቹ ግን ጥያቄውን ምላሽ እስኪያገኝ ድረስ ትግላቸው እንደሚቀጥል አስታውቀዋል። ጠቅላይ ሚኒስትሩ ከሻዕቢያ ጋር ጸቡ የጀመረው በቀይ ባህር ምክንያት አይደለም። በትግራይ ጦርነት ወቅት የኤርትራ ጦር ሽሬ በመግባት ቤቶችን ማፍረስ የጀመሩ ወቅት ነው። በአክሱም ወጣቶችን በጅምላ በመረሸን በአድዋና በአዲግራት ደግሞ ፋብሪካዎችን በመዝረፍና በማውደም በፈጸመው ድርጊት ነው። በወቅቱ መንግስት በሁለት ግንባር መዋጋት አቅም ስላልነበረው የኤርትራ ጦር ተከትሎ የያዛቸውን ቦታዎች ከማጽናት ባለፈ ሊያደርገው የሚችለው ነገር አልነበረም። ይህ ዘረፋና ግድያ እንዲያስቆሙ አቶ ገዱ አንዳርጋቸውና አቶ ደመቀ መኮንንን ወደ አስመራ ልከናል። በተለይ አቶ ገዱ የተጣላ ነው ከህወሓት ጋር እንጂ ከህዝብ ጋር አይደለም፣ ህዝቡን አታሳቅቁ፣ ሀብቱን አትዝረፉ የሚል መልእክት ከአንድም ሁለት ጊዜ አድርሰዋል። አቶ ገዱ አሁንም በህይወት አሉ፣ ህሊናቸው ያውቀዋል። በተመሳሳይ አቶ ደመቀ መኮንን ተልከው ነበር። እሳቸውም በህይወት ያሉና ምስክር መሆን የሚችሉ ናቸው። ከእነርሱም ውጪ አሁን በስርዓቱ ውስጥ ያሉ 2-3 ሰዎች ጉዳዩን ያውቁታል። መቀሌ ለመግባት ጥቂት ቀናት ሲቀሩን የ3 ቀን ማስጠንቀቂያ ሰጥተን ነበር። በመጨረሻም ወደ መቀሌ ስንገባ የኤርትራ ጦር ከተማውን እንዳያፈራርስ በመስጋት ውቅሮ ላይ የጥበቃ ኃይል አስቀምጠን ከዚህ ካለፋችሁ ውጊያ ነው ብለን ውቅሮ ላይ የሚጠብቅ ኃይል አስቀምጠን ነው ወደ መቀሌ የገባ ነው። ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጥታለች። የጠቅላይ ሚኒስትር አብይ አህመድ ስለ ኢትዮ ኤርትራ ግንኙነት መሻከር በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ ቃላት ትችት የሰነዘረበት መግለጫ አውጥቷል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ የኢትዮጵያ ገዢ ፓርቲ የይስሙላ ፓርቲ ሲሉ ጠርተዋል። ጠቅላይ ሚኒስትሩ የሰነዘሩት ክስ ርካሽና አጸያፊ ውሸት ነው ያለው መግለጫው ቀደም ሲል ለኤርትራ ጦር ከፍተኛ የጀግንነት ሜዳሊያና ምስጋና ሲያጎደጉዱ እንደነበር አስታውሷል። የኢትዮጵያ መንግስት አሁን ያቀረበው ክስ በኤርትራ ላይ ለሚከፈተው ህገወጥ ጦርነት ሰበብ ፍለጋና ማደናገሪያ ነው ብሏል። ጠቅላይ ሚኒስትሩ በንግግራቸው የጎላን ተራራን እንደ ማነጻጸሪያ አምሳያ መጠቀማቸው በኤርትራ ላይ ያላቸውን ቀስቃሽና ወራሪ አጀንዳ የሚያሳይ ነው ሲል ኮንኗል። ቀደም ሲል ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ የኤርትራ ጦር
በትግራይ የፈጸመውን ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው የሚታወስ ሲሆን የኤርትራ መንግስት በበኩሉ ንግግሩን የውሸት ድራማና ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ሲል አጣጥሎታል። በእንዲህ እንዳለ አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሰጥተዋል። አቶ ገዱ በ3 ገጽ ደብዳቤያቸው ጠቅላይ ሚኒስትሩ በስም የሚለው የተናገሩት ንግግር መሰረተ ቢስ ነው ብለዋል። በተለይም ወደ አስመራ ተልከው በነበረበት ወቅት የትግራይ ህዝብ እንዳይበደል መልእክት አስተላልፈዋል መባሉን ፈጽሞ ያልነበረ ያልተባለ ነው ሲሉ ውድቅ አድርገዋል። ኃላፊነት ጊዜያቸውን በተመለከተ ጠቅላይ ሚኒስትሩ ጦርነቱ ሲጀምር የውጭ ጉዳይ ሚኒስትር ነበሩ ያሏቸው አቶ ገዱ ጦርነቱ በጀመረ በማግስቱ ጥቅምት 25 ቀን 2013 ዓ.ም ከኃላፊነታቸው መነሳታቸውን በመጥቀስ የጠቅላይ ሚኒስትሩን ንግግር አስተባብለዋል። ጠቅላይ ሚኒስትሩ ለኤርትራ ፕሬዝዳንት የትግራይን ህዝብ አትንኩ የሚል መልእክት ልኬያለሁ ማለታቸውን ስህተት መሆኑን አቶ ገዱ ገልጸዋል። ይልቁንም ወደ አስመራ እንዲሄዱ የተሰጣቸው መመሪያዎች 3 ዋና ዋና ነጥቦች ላይ ብቻ ያተኮረ እንደነበር ገልጸዋል። በጋራ ወታደራዊ እርምጃዎች ደስታቸውን ለመግለጽ ለተደረገው ድጋፍ ምስጋና ለማቅረብና የዓለም አቀፍ ማህበረሰብ ጫና በጋራ ለመቋቋም በሚቻልበት ሁኔታ ላይ ለመምከር እንደሆነ ተናግረዋል። የሰራዊት ጥያቄ መውጣትን በተመለከተ አቶ ገዱ የኤርትራ ሰራዊት እንዲወጣ ጥያቄ ይቅረብ የሚል ሐሳብ ቢያቀርቡም ይህንን ጉዳይ እንዳያነሱ ጥብቅ ማስጠንቀቂያ ተሰጥቷቸው እንደነበር በደብዳቤው አጋልጠዋል። የትግራይ ህዝብ አያያዝ ጠቅላይ ሚኒስትሩ በወቅቱ ስለ ትግራይ ህዝብ መበደልና ስለ መፈናቀሉ የተናገሩት ንግግር ከእውነት የራቀ መሆኑንና እንዲያውም በወቅቱ ህዝቡ እንዳይበደል ጥያቄ የሚያነሱ ሰዎች እንደ ጠላት ያዩ እንደነበር አቶ ገዱ ገልጸዋል። በሌላ መረጃችን የቀድሞ የሊቢያ መሪ የጋዳፊ ልጅ መገደላቸው ተዘገበ። የቀድሞው የሊቢያ መሪ የኮሎኔል ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መገደሉ ተዘገበ። በአንድ ወቅት የአባቱ አልጋ ወራሽ ተደርጎ በሰፊ ይታይ የነበረው የ53 ዓመቱ ሰይፍ አልኢስላም ከአልጄሪያ ጋር በሚያዋስነው የሀገሪቱ ድንበር አቅራቢያ መሞቱን እህቱ ለሊቢያ ቴሌቪዥን ጣቢያ ተናግራለች። ይሁን እንጂ ስለ አሟሟቱ የገለጸችው ዝርዝር ነገር የለም። ሰይፍ አልኢስላም በመንግስት ውስጥ ምንም አይነት ይፋዊ የስልጣን ቦታ ባይኖረውም አባቱ የኒውክሌር ጦር መሳሪያ መርሃ ግብር እንዲተው ካደረገው ድርድር ጀምሮ ፖሊሲዎቹን በመቅረጽና ከፍተኛ ድርድሮችን በመምራት ረገድ ቁልፍ ሚና ነበረው። አባቱ ከስልጣን ከተወገደ በኋላ በጸረ መንግስት ተቃውሞዎች ላይ ለተወሰደው ጭካኔ የተሞላበት እርምጃ እጁ አለበት ተብሎ የተከሰሰው ሰይፍ አልኢስላም ጋዳፊ በዚታን ከተማ በሚገኝ ተቀናቃኝ ሚሊሻ ለ6 ዓመታት ያህል ታስሮ ቆይቷል። ጠቅላይ ሚኒስትሩ ከፋኖ ጋር ስለሚደረገው ድርድር ለቀረቡላቸው ጥያቄዎች የሰጡት ማብራሪያው ምንድነው? የአብን ተወካይና የምክር ቤት አባሉ የሆኑት ዶክተር አበባው ደሳለው ባቀረቡት ጥያቄ እውነተኛ ሰላም እንዲሰፍን ከተፈለገ መንግስት አፈንግጠው ከሚወጡ ጥቂት ታጣቂዎች ጋር ከመደራደር ይልቅ ሰፊ የሰው ኃይል ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር ለምን እውነተኛ ድርድር የማድረግ ዘላቂ ሰላም አያመጣም ሲሉ ጠይቀው ነበር። ጠቅላይ ሚኒስትሩ በሰላማዊ መንገድ መነጋገር ለሚፈልግ ለማንኛውም አካል በራችን ክፍት ነው የሚለውን የተለመደውን ንግግራቸውን ተናግረዋል። ይህ ለማለት ዝግጁ ነን፣ ነገር ግን ስሙ ዳቦ ነው፣ አምባሻ ወይም ድፎ የሚለው ጉዳይ እኛን አያሳስበንም። ትኩረታችን ከስሙ ይልቅ ፍሬ ነገሩ ዳቦው ላይ ነው። ስም ቢቀያየርም ባይቀያየርም ዋናው ጉዳይ ሰላም እስከፈለጉ ድረስ ለመነጋገር ይቅር ለማለትና ለመቀበል በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ቂጣ፣ ረፋድ ላይ አምባሻ፣ ማታ ላይ ድፎ በሆነ ቁጥር የኛ አቋም አይቀያየርም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ከሰሞኑ በጠለምትና በራያ የትግራይ ኃይሎች እንቅስቃሴ ተከትሎ የሀገረሸውን ግጭት በተመለከተ የሚከተለውን ብለዋል። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር የሐምሌን ዶፍ ዝናብ ብቻ ሳይሆን መብረቅ እየጮኸ ዝናቡንና መብረቁን ከማሳው ያላስቀረው ገበሬ መስከረም ላይ ወፍ ጮኸች ብሎ ወደ ማሳው ለመውጣት የሚፈራበት ምክንያት አይኖርም። ዶፍና መብረቅ ደፍሮ ያለፈ ገበሬ የወፍ ጮፍ ሲሆን እንደ ሙዚቃ ያየዋል እንጂ የወፍ ጩኸት ፈርቶ ከማሳው አይከለከልም። የዚህ መንግስት ታሪክም ይኸው ነው። አሁን ያለነው ድምፅ እንደ ወፍ ጩኸት ነው። ዝናቡን መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ጩኸት ከመመልከት ባለፈ መደንገጥ ሆነ ወደ ኋላ ማለት አይኖርብንም። በሌላ በኩል በራያ ጨርጨር በከባድ መሳሪያ የታገዘ ውጊያ ተቀሰቀሰ። ጥር 25 ቀን 2018 በአፋር ድንበር አቅራቢያ በምትገኘው ራያ ጨርጨር ቢሶበር
በተባለ አካባቢ በከባድ መሳሪያ የታገዘ ውጊያ እየተካሄደ መሆኑ ተሰምቷል። ውጊያው እየተካሄደ ያለው በሁለቱ የትግራይ ኃይሎች ቲዲኤፍ እና ቲፒኤልኤፍ መካከል እንደሆነ ታውቋል። የቲዲኤፍ ኃይሎች ከሰሞኑ በኃይል ተቆጣጥረዋቸው ከነበሩት የራያና የጠለምት አካባቢዎች ለቀው መውጣታቸውን የሚታወስ ሲሆን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ኃይላቸው ከጠለምት እንዲወጣ ትዕዛዝ መስጠታቸው መገለጹ ይታወሳል። ይሁን እንጂ ውጊያው ዳግም ያገረሸው በአፋር ክልል ውስጥ ለወራት ሲንቀሳቀስ የቆየውና ራሱን የትግራይ ሰላም ኃይል ቲፒኤልኤፍ ብሎ የሚጠራው ቡድን ድንበር ተሻግሮ ወደ ትግራይ ክልል በመግባት በራያ አካባቢ የሚገኙ እንደ ባላ ያሉ አነስተኛ መንደሮችን መቆጣጠሩን ተከትሎ እንደሆነ ይገመታል። የዛሬው ውጊያ የቲዲኤፍ ኃይሎች የቲፒኤልኤፍ ታጣቂዎችን ከአካባቢ ለማስወጣት የከፈቱት ይሁን አይሁን እስካሁን በግልጽ የታወቀ ነገር የለም። ጉዳዩን በቅርበት እየተከታተል ነው ተጨማሪ መረጃዎች የምናቀርብ ይሆናል። የተወደዳችሁ አድማጭ ተመልካቾቻችን ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወቅታዊና ፈጣን መረጃዎች ቀድሞ ይደርሶታል።